ዜና አበው ላይ አንድ ታሪክ አለ። የአባ ፖምቦ የሚባሉ ጻድቅ በረከታቸው ለሁላችን ትድረሰን እና አባ ፖምቦ ከዕለታት አንድ ቀን ስለ ንስሐ ይሰበካሉ። ስለ ንስሐ በደንብ አድርገው ይመከራሉ እና ሰሙና ቃለ እግዚአብሔሩን ከዛ በኋላ ወደ ነፍስ አባታቸው በገዳም ስለሚኖሩ ወደ ገዳም አባቶች ወደ ነፍስ አባቶቻቸው ሄዱና ንስሐ ተናዘዙ። ይህን አድርጌያለሁ ብለው ተናገሩ። እየሰማችሁኝ ነው? ተናገሩና ልክ ተናገረው ጨርሰው ቀኖናቸውን ተቀብለው ወደ ቤት ሲሄዱ ትዝ አላቸው የሆነ ኃጢአታቸው። ቁልፋቸውን አውጥተው በሩ ላይ ሲሰኩት ማለት ነው። እየሰማችሁ ነው? በራቸው ላይ ደርሰዋል። ከፍተው ሊገቡ ነው። ከፍተው ሊገቡ ሲል ግን ኃጢአታቸው ትዝ አላቸው። ቁልፉን እዛው ትተውት ትዝ ያላቸው ኃጢአታቸው ግን እንዳይረሳቸው ብለው ተመልሰው ነፍስ አባታቸው ጋር ሄዱ። ምን ነው ሮጠህ መጣህ? ምን ነው ፈጥነህስ ከሄድክበት ተመለስክ? የረሳውት በሬ ጋር ሲሄድ ትዝ ስላለኝ እንዳይጠፋብኝ ውሎ ሲያድር ለመናዘዝ ነው የመጣሁት አሉ። ማን ከኛ መካከል እንኳን የረሳነውን ኃጢአት ለማስታወስና ራሳችንን ለማንጻት ከመታገል ይልቅ ትዝ የሚለንንም እኮ መናገር አንፈልግም። ሰምተው ምን ይሉኛል እንላለን። ስትሰራው ያላፈርክ፣ ስናረገው ያልተሸማቀቅን፣ ጨለማ ነው ብለን ሁሉን በሚያየው በእግዚአብሔር ፊት ስናረገው ያላፈርን፣ ይሄ ያሳፍረን። ስንሰራው ነበር እኮ ማፈር የነበረብን። ሁሉን የሚያየውን እግዚአብሔርን እንደ ሰው አይን በጨለማ አያይም ብለን የምናደርገው ስራ ላይ ያን ነበር መሸማቀቅ የነበረብን። እሱን ድንበር አልፈነው አፍርሰነው እግዚአብሔርም እንዳወቀው አውቀን እኛም ህሊናችን እንደወቀሰብን አምነን ስንመጣ ግን ለምን ለመናገር እንፈራለን? አያችሁት? ሰይጣን ክፋቱ ይሄ ነው። ኃጢአት ስንሰራ የሚሰጠንን ድፍረት፣ ንስሐ ልንገባ ስንል ግን የሚሰጠን ፍርሃት ነው። እንደማይመረን ይቅር እንደማይለን የትላንትናው ዓመታችንን በከንቱ እንዳሳለፍ ነው ይሄንን የመጪውንም ጭምር እንደማንስተካከል ነው የሚነግረን። ብዙዎቻችን እንዲያው ነን። እንስተካከላለን እንለወጣለን ብለን ባሰብንባቸው በተወሰኑ ቀናት አይደለ ወደ ትላንትናው ማንነታችን የምንመለስ? አዎ ወደ ነበረው ወደ ቀደመው ማንነታችን እንመጣልና ብዙ ጊዜ ላይ ተስፋ እንቆርጣለን ቶሎ ብለን እና የሰይጣንም ትልቁ ፈተናው ይሄ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ክርስቲያኖች የሰይጣን ትልቁ ፈተናው እናንተን በኃጢአት መጣል አይደለም፣ የሰይጣን ትልቁ ድሉ እናንተን ተስፋ ማስቆረጥ ነው ይላል። ተስፋ ያልቆረጠ ሰው በደል ቢሰራ እንኳን ንስሐ ይገባል። ኃጢአት ሰርቶ ተስፋ የቆረጠ ሰው ግን በደሉን እንኳን እግዚአብሔር ይቅር ሊለኝ ይችላል ብሎ አያምንም። ስለዚህ ዓመቱን ሁሉ እንደ ትላንትናው ነው ማሳለፍ የሚፈልገው።